ሰላም እንደምን አመሻችሁ። አሪክሱ ላይ ያጣናቸው ህዝበ ክርስቲያን ቤተሰቦቻችን እግዚአብሔር አምላክ ነፍሳቸውን ይማርልን፣ ነፍሳቸውን በአጸደ ገነት ያስቀምጥልን፣ ደማቸውን የነፍስ ዋጋ ያርግልን እያልኩኝ አብዛኛው ክርስቲያን አሁን ተመስጦ ያለው በእስራኤልና በኢራን ጦርነት ላይ እንጂ እዚህ የሚፈሰው የክርስቲያን ደም የሰው ደም አልመሰለውም። ምክንያቱም ዝም ብሏል። የሰማውም አካል ዜናውን ካወላ በኋላ የሚመለከተው አካል ይመልከትልን ብሎ ሼር ኮፒ ሊንክ ብሎ እየጠየቀ ነው። እኔ ግን እንደ አንድ ክርስቲያን የምጠይቃችሁ ምንድን ነው፣ እዛ ያለው የሚፈሰው የክርስቲያን ደም ነው ብለን ካሰብን አሩሲ ያሉትን ወንድሞቻችን እህቶቻችንን እንዲሁ ቤተሰቦቻችን ስለሆኑ ልናግዛቸው ይገባል። የምናግዛቸው ደግሞ በምንድን ነው? አብዛኛው በማህበርም በግልም ጉዞ ሲኬድ አሩሲ ላይ ጉዞ እንዲኬድ ማድረግ አለብን። ምክንያቱም ምንድን ነው፣ ባለቤት የሌለው ግቢ ማንም ገብቶ ቤት ይሰራበታል። ማንም ገብቶ ያገኘውን ከፍቶ በልቶ ጠጥቶ ተዝናንቶበት ተጸዳርቶበት ሊወጣ ይችላል። ያ ግቢ ግን ባለቤት ካለው ግን ባለቤቱ ይናገራል፣ ይቆጣል። ስለሆነ አሁን እየሆነ ያለው ባሪስ ያሉት ክርስቲያኖች ላይ ባለቤት የላቸውም፣ ጠባቂ የላቸውም የሚል ስሜት ነው። ምክንያቱም አሁን ያለው ሲኖዶስ ላይ ያሉት አባቶች ልጆቻቸውን እየጠበቁ አይደለም፣ ለልጆቻቸው መልካም እረኛ የሆኑ አይደለም። መልካም እረኛ ያልሆኑበት ምክንያት ይታወቃል። ከልጆቻቸው ይልቅ ራሳቸውን አስበልጠዋል። ይሄ ደግሞ እግዚአብሔርም ዘንድ ያስጠይቃቸዋል ብዬ አስባለሁ። እረኛ በግ ለመጠበቅ እንጂ ራሱን ለመጠበቅ አይወጣምና ሲኖዶስ ላይ ያሉትም አባቶች ነገ ጠዋት ልጆቻቸው በአውሬ ተበልተው ካለቁ በኋላ ያ አውሬ ቀጥሎ እነሱንም እንደሚበላቸው ማሰብ አለባቸው። ምክንያቱም እረኛ በጎች ከሌሉ የእሱ መኖር ዋጋ የለውምና ይህን ደግሞ ልናጤንና ልናስብበት ይገባል። ክርስቲያኑም አብዛኛውን ጉዞ ወደ አሩሲ ሊያደርግ ይገባል። ክርስቲያኑም ራሱን እንዲጠብቅ በተለያዩ ራስ መጠበቂያ እቃዎች ሊያደራጀው ይገባል። በኢኮኖሚ ሊያደራጀው ይገባል። አለንላቸው ብሎ ጉዞ ተዘጋጅቶ አለንናቸው ብሎ ትላልቅ ጥሩ ጥሩ ፕሮግራሞች ሊያዘጋጅ ይገባል። ራሱን የሚጠብቅበት ፕሮግራም ሊዘጋጅ ይገባል እንጂ ሁልጊዜ የበላይ አካል ይልኝ ተብሎ ቁጭ አይባልም። ምክንያቱም የሰው ልጅ ሁሉም ጭንቅላት እጅ እግር አለው፣ ራሱን ለመጠበቅ ይችላል። እንደ ችኩቬራም ሁሉም እኔ ነፃ አውጪ ነኝ እያለ ክርስቲያን ወንድሞቹን አስተባብሮ ራሱ ነፃ ማውጣት ይገባል። እዛ የሚፈሰው ደም የኔ ደም ነውና አይ ዳር ነው ያለው መሀሉ አይደርስም ብለን ካሰብን ደግሞ የዳሩ ካለቀ በኋላ መሀሉ መምጣቱ ስለማይቀር እነዚህ ትናንሽ የተጀመሩ ታሪኮች ነገ ጠዋት ትልቅ ርዕስ ሆነው መምጣታቸው አይቀርም። በኢትዮጵያ ባየነው አብዛኛው ነገር ላይ ዳር ያየነው ነገር መሀል እየመጣ ስለሆነ ሁላችንም ራሳችንን እንጠብቅ ይገባል ብዬ አስባለሁ።